ነግሬያቸዋለሁ። እርሱ ነበረ የተገለጠው ለአብርሃም፣ ለይስሐቅ፣ ለያዕቆብ። ኢየሱስ ነበረ በዛ የነበረው በሚቃጠለው ቁጥቋጦ ሙሴ ብሎ ሲጣራ ጫማህን አውልቅ፣ ምክንያቱም የቆምክበት የተቀደሰ ስፍራ ነው። ያ ኢየሱስ ነበር። አይሁዶች አላወቁትም ነበር። በዚያ ስፍራ ግን ኢየሱስ ነበረ፣ የእግዚአብሔር ልጅ። አላወቁትም። ለሙሴ 10ቱን ትእዛዛት ሰጠ እግዚአብሔር። አስቡት፣ ሞከሩ እድሜያቸውን በሙሉ ትእዛዙን ለመታዘዝ። ነገር ግን ሲመጣ አላወቁትም። ስለዚህ በሽተኞቻቸውን ፈወሰ፣ ለዕውሮች ማየትን ሰጠ፣ ደንቆሮ ጆሮዎችን ከፈተ፣ ሽቦችን እንኳን አካለ ስንኩሎችን እንዲራመዱ አረገ። መጽሐፍ ቅዱስ ሲናገር በፊታቸው ብዙ ተአምራት ቢያደርግም ነገር ግን አላመኑበትም በእርሱ። ምክንያቱም ማን እንደሆነ አላወቁም። ማን እንደሆነ ካላወቅን ችላ እንለዋለን። እነሱ እንዳዩት እናየዋለን። መዝሙሮቹን ስንዘምር ችላ እንለዋለን። ምክንያቱም ያመልኩት ነበር። ወደ ምኩራብ ወደ መቅደስ ይሄዱ ነበር። ያመልኩታል በየስፍራው፣ ግን አላወቁትም ነበር። በሰለሞን መቅደስ የእርሱ መገኘት ካህናት ቆሞ ማገልገል አልቻለው ነበር። ኃይሉ በጣም ታላቅ ነበረ። ስሙን ስለጠሩ ስለዘመሩለት መዝሙርን ወደቁ መሬት ላይ። ነገር ግን እርሱ ሲገለጥ ችላ አሉት። አሁንም መጣ ወደ መቅደሱ በራሱ በስጋ አካል። ጥያቄ ጠየቁት። በምን ስልጣን እነዚህን ነገሮች ታደርጋለህ? ማነህ? ማን የላከ? ጠየቁት። መጨረሻ ላይም ሰቀሉት። ኃይል ስላልነበረው አይደለም። ነገር ግን ምክንያቱ ራሱን አሳልፎ ሰጠ። ለእኛ ኃላፊነትን ወሰደ። ለእኛ ጥፋቶች፣ ለእኛ መተላለፎች፣ ለእኛ ኃጢአቶች ኃላፊነቱን ወሰደ። ነገር ግን ሁለት ጊዜ ሊያደርገው አይገባም። አንድ ያደረገው ለሁል ጊዜ ነው። ታውቃላችሁ፣ ሰዎች ይላሉ፣ አሁን እንደዚህ የሆንኩት እግዚአብሔር እንዲህ ስላደረገኝ ነው። ለምንድን ነው እንደዚህ ጥፋት የማጠፋው? እኔ አይደለም ኃላፊነት ያለብኝ፣ እግዚአብሔር ነው ያደረገው። እግዚአብሔር አንድ ጊዜ ኃላፊነቱን ወስዷል። በእናንተ ላይ ለሆነው በእናንተ በኩል ወይንም ለእናንተ በሆነው በየትኛውም ነገር አንድ ጊዜ ኃላፊነቱን ወስዷል። አሁን ሰዎች ሁሉ በየስፍራው ንስሐ እንዲገቡ ያዛል። ለዚህ ነው የመጣ። ለዚህ ነው ለሁሉም ሰው የሞተው። ኃላፊነትን ወስዷል። አሁን ያዛል ሁሉንም ሰው በሁሉም ስፍራ። እንዲህም ይላል፣ ወደ እግዚአብሔር መዞር አለባችሁ። አሁን ከኃጢአታችሁ መዞር አለባችሁ። ሙሉ ቅጣቱን ከፍሏል ለሁሉም ኃጢአት። የምንኖረውንም ሕይወት ሰጥቶናል፣ ደግሞ የምንኖርበትንም አቅም።
ማናችንም ደግሞ ከእንግዲህ በኩነኔ እንዳንመላለስ። ምክንያቱም ሁላችንም በእግዚአብሔር ፍርድ ስር ነበርን። አሁን ልንነግረው ይገባል። ለምንድነው ወንጌልን መስበክ የምወደው? እግዚአብሔርን ልሰብክ ስለላከኝ ብቻ ሳይሆን መስበክ የምወደው ምክንያቱም ስለሚሰራ ነው። በእውነት ይሰራል። ይሰራል። እንዴት ዝም እላለሁ? ይሰራል። እውነት ነው። ሕያው ነው። በትምህርት ቤቶች ሰብክ ነበር። በጎዳናዎች ሰብክ ነበር። በገጠሮች ሰብክ ነበር። በሁሉም ስፍራ ሰበኩት። ይሰራል። በድሆች ዘንድ ይሰራል። ለባለጠጎች ይሰራል። ይሰራል። ለሁሉም ሰው ይሰራል። በሁሉም ሀገርም ይሰራል። በምድር ላይ በሕይወታችሁ ልታምኑ ትችላላችሁ። ሕይወታችሁን ልታስደግፉበት ትችላላችሁ። ይሰራል። ወንጌል እውነት ነው።